የሚባል መሀል ምን ይሻላል? ተቀብለሽ ነሽ። እዛ አንቺ ቤተሰብ ያለ ሟርተኛ ታላቅ የተባለ ትልቅ ሰውዬ ብዙ ጊዜ ዘመዶች ኢየሱስ የተያዙ ናቸው። እኔ ዛሬ አንቺ ላይ ቅባት ባፈሽ ሂደሽ አንቺ እዛ ብታፈሽ ሟርተኛው በ3 ወር ቢሞት በሚቀጥለው ሳምንት መሄድ ትችያለሽ። ወደዛ ትሄጃለሽ። ትራንስፖርት ስንት ነው? 1000 ብር ቢሞላ ነው። እኔ ልስጥሽ የደርሶ መልስ እኔ እሰጥሻለሁ። አካውንትሽን ትሰጪኛለሽ። የታላሚ ትባታ ያረጀ ትልቅ ጠንቋይ ወሪቷን የበላ እያሳበደ ብዙዎች እግራቸውን ያበደ የሞቱ ስንት ዓመት? 18 ዓመት እናት በእርግማን ታውራ ነው ያለችው። ያቺ ያቺን ምድር እየረገመ ድሃ ያደረገ ሲፈልግ እያሳበጠ የሚገል የታሰሩ ናቸው። አይወጡም፣ ተምሮ አይወጡም። እግዚአብሔር እንደዚህ ያሳየኝ። ነጭ ብርሃን በላይዋ ላይ ወርዶ ያቺ ምድር የተደረገ ማስኖራ በ3 ወሩ ሰውየውን ነግረዋል። ሕዝቤን ረግሟል አለ። ብዙዎችን ጨርሷል አለ። ላክልኝ አለኝ ጌታ። ክርስቶስ እጅ ልክሻለሁ። እግዚአብሔር ክርስቶስ ሟርተኛውን የጫለው አፍስሳ ትመጣለች። በድል መልሳት ቅባት አካፍላለሁ። የዘራችሁን መፍትሄ ያርጋችሁ። የዘራችሁ መፍትሄ ያርጋችሁ። ልንልክሻለን፣ ትሄጃለሽ። ልጆቼ ነው ሁሉ ጊዜ የምፈልገው ጸጋና ቅባት ነው። እግዚአብሔር ብዙ ጊዜ በሞተ በሬሳ ላይ ብዙ ጊዜ በመንገድ ላይ እየጸለኩ ሲሄድ አጋንንቶች ሲመቱ አያለሁ። በጣም ጸጋ በእውነት እፈልጋለሁ። ክርስቶስን ደም ሰጠሁሽ። እቺ ለዛሽ ምድር ነች። እንዳትከት እዛሽ ምድር ነው አርገሽ ከፍተሽ የዛ ሟርተኛ ያለበትን ሄደሽ እንደዚህ ታገኛለሽ። የመጀመሪያውን ተራራ ወጣሽ ቁልቁለቱ ላይ አሜን። ያለበት ሰማን
አሜን። ስራዬ መፍረስ ጀምሯል ብሎ ሊቀድመን ያላለ አይቀድመንም እናስበዋለን። አሜን። እንዳትበላት አትክፉ አጽና ማይክ ሳትከ ቀድማታለሁ ብለህ ይወጣ ስራዬ መፍረስ ጀምሯል ተገልጫለሁ ብለህ ድንገት ጥሎ ሊገላት ልቧን ያፍናት ላታፍናት እያሯሯጧት አለ አስረን ወደዚህ እየሮጠች እንድትመጣ አንድ ሁለት ከኋላው ናችሁ ጠብቁልኛ ተመልከቱ ሳስር ሲታሰብ ይምታው ሉክ አሁን ልትገላት ግን የተላከ እየገላለሁ ብለህ የተላከው እሳት ሁለት የመጨረሻ ላይ እየጮህ ነው ቶሎ አዎ እሳት ባይ 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 እየጮህ አንተ ስንኳን ባይ እየጮህ ባይ እየጮህ ብያለሁ እሳት ጨምሬ ባለሁ ባይ እየጮህ ባይ አንድ ድገም ሁለት